መላ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት እንኳን ለሆሳዕና በዓል በሰላም አደረሳችሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ሆሳዕና ነው። ሆሳዕና ማለት አሁን አድን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ልኮ አህያይቱና ውርንጫይቱ ታሰኛላችሁ፣ ፈታችሁ አምጡልኝ፣ ስለምን ትፈታላችሁ ብትባሉ ጌታቸው ይፈልጋቸዋል በሉ አላቸው። ሁለቱ ደቀ መዛሙርት የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። በሌላም በኩል ስንመለከተው ሁለቱ ደቀ መዛሙርት የካህናት አባቶቻችንም ምሳሌ ናቸው። ስለዚህ ደቀ መዛሙርቱ ሄደው የታሰረች አህያ ከነውርንጫይቷ አገኙ። ፈተው ወደ ጌታችን ኢየሱስ ክርስቶስ ሊያመጡ ሲሉ ስለምን ትፈታላችሁ ብሎ ያሰራቸው ሰው ጠየቃቸው። የወንጌል ትርጓሜ ይህንን ሲያመሰጥር ታስረው የነበሩት አህያይቱና ውርንጫይቱ የራሱ ያልሆነ ሰው ሰርቆ አስሯቸው ነበር። በዚህ ጊዜ ሁለቱ ደቀ መዛሙርት አህያይቱና ውርንጫይቱ ሲፈቱ ስለምን ትፈታላችሁ ሲላቸው ጌታቸው ይፈልጋቸዋል አሉት። በዚህ ጊዜ ሰርቆ አስሯቸው የነበረው ሰው ተነቃብኝ፣ የአህያይቱና የውርንጫይቱ ባለቤት ተገኘ ማለት ነው በማለት ደቀ መዛሙርቱን አልተከላከላቸውም፣ ሌላም ነገር አልተናገራቸውም። ሁለቱ ደቀ መዛሙርት አህያይቱና ውርንጫይቱን ፈተው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አመጧቸው። በሲኦልም የመፈታታችን ምስጢር ይህንን ይመስላል። ሰይጣን የራሱ ያልሆኑትን በሰንሰለት አስሮ በራሱ ቁጥጥር ስር አድርጎ አስሯቸው ነበር። ጌታችን ፈታችሁ አምጡልኝ ማለቱ ያልፈጠራቸው፣ ያልሞተላቸው፣ ያልገዛቸው ካለመኖር ወደ መኖር ያላመጣቸው ዲያብሎስ ስለምን ትፈታላችሁ ቢላቸው ጌታቸው ይፈልጋቸዋል፣ የሞተላቸው የፈጠራቸው ጌታቸው ይፈልጋቸዋል በሉ ሲል አህያይቱና ውርንጫይቱ ፈታችሁ አምጡልኝ አላቸው። ጌታችን ኢየሱስ ክርስቶስ ለምንድነው አህያይቱ ብቻ አትበቃውም ነበር ውርንጫይቱ ለምን አስፈለገች ቢባል ክርስቶስ ወደ ኢየሩሳሌም ሲገባ በቤተፋጌ ዳገታማና ድንጋያማ በኩል አቋርጦ ስለነበር ውርንጫይቱ ያንን ዳገታማና ድንጋያማው ስለማትችል በአህያይቱ ላይ ተቀምጦ ልክ ዳገቱ ከጨረሰ በኋላ ወይም ድንጋያማ ቦታ ከጨረሰ በኋላ በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። አንድም እናቲቱ አህያ የብሉይ ኪዳን ምሳሌ ነች። ብሉይ ኪዳን የተለመደ ስርዓት ነው፣ የተለመደ ሕግ ነው። እኔ ግን አዲስ ስርዓት እሰራላችኋለሁ ሲል በብሉይ ኪዳን በምትመሰለው በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም ቤተ መቅደስ ሲገባ ደግሞ በውርንጫይቱ ላይ ተቀምጦ ጌታችን ኢየሱስ ክርስቶስ ገብቷል። ውርንጫይቱ የሐዲስ ሕግ የሐዲስ ኪዳን ምሳሌ ነች። ምክንያቱም ኮርቻ ያለመደች ማንም ተቀምጦባት የማያውቅ ስለነበረች ማንም ያልሰራው አዲስ ሕግ እሰራላችኋለሁ፣ አዲስ ሕግ እሰጣችኋለሁ ሲል ጌታችን ኢየሱስ ክርስቶስ በውርንጫይቱ ላይ ተቀምጧል ማለት ነው። ለምንድነው ክርስቶስ በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም የገባው ብንል በብሉይ ኪዳን ስለሱ የተነገረውን የትንቢት ቃል ለመፈጸምም ጭምር ነው። ምዕራፍ 9 ከቁጥር 9 ጀምሮ ስንመለከት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑት ሆኖ በአህያይቱና በአህያይቱ ግልግል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ብሎ አስቀድሞ ነቢዩ ዘካርያስ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ጀምሮ የተናገረውን ሕግ ለመፈጸም ጌታችን ኢየሱስ ክርስቶስ በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። በዚህ ጊዜ ሰዎች ግማሾቹ የዘንባባ ዝንጣፊ አምጥተው አንጥፈውለታል። ለምንድነው የዘንባባ ዝንጣፊ ያመጡለት ብለን ብንመለከት በብሉይ ኪዳን ዘንባባ የደስታ ምልክት ነው። አብርሃም ይስሐቅም በወለደ ጊዜ ዘንባባ ይዞ እግዚአብሔርን አመስግኗል። ይስሐቅም ያዕቆብን በወለደ ጊዜ ዘንባባ ይዞ እግዚአብሔርን አመስግኗል። እስራኤል ዘሥጋም ከግብጽ ከወጡ በኋላ ባህር ከተሻገሩ በኋላ ዘንባባን ይዘው ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔርን ንሴብሖ እያሉ አመስግነዋል።
አንድም ዘንባባ እሳት አይበላውም፣ አንተም የማትመረመር እሳተ መለኮት ነህ ሲሉ የዘንባባ ዝንጣፊ አምጥተውለታል። ዛሬም እኛ ሆሳዕና በአርያም እያልን በወቅቱ እንደዘመሩት ሰዎች በግንባራችን የዘንባባ ምልክት ወይም ዘንባባ እናስራለን። ሌላው የወይራ ዝንጣፊ አንጥፈውለታል። ወይራ እንደሚታወቀው ለዘይት መሆን ይችላል። ዘይት ደግሞ ብርሃን ነው። ከወይራ ዘይት ብርሃን ይገኛል። አንተም ለዓለም የምታበራ እውነተኛ ብርሃን ነህ ሲሉ የወይራ ዝንጣፊ አንጥፈውለታል። በኖህ ዘመንም የጥፋት ውሃ መድረቁን ርግብ ወደ ኖህ የወይራ ዝንጣፊ ይዛ መጥታ ከዚህ በኋላ ምድር ተረጋግጣለች፣ የጥፋት ውሃም ቆሟል፣ ምድር ጸጥ ብላለች በማለት ያንን የምስራች ይዛ እንደመጣች ሁሉ ዛሬ እኛ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የወይራ ዝንጣፊ እያነጠፍን በወቅቱ እንደነበሩ ሰዎች ሆሳዕና በአርያም እያልን ጌታችን ኢየሱስ ክርስቶስን እናመሰግነዋለን። ሌላው ልብሳቸውን ያነጠፉለት በአህያይቱ ላይ እንዳይቆረቁረው ልብሳቸውን አነጠፉ። ኮርቻ ይቆረቁራል። ኮርቻ የተለመደ ነው። ልብስ ደግሞ አይቆረቁርምና የማይቆረቁር ሕግ ሰራህልን፣ የማይቆረቁር ሕግ ሰጠህን ሲሉ ልብሳቸውን አንጥፈውለታል። ከዚህ በኋላ ነው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሕዝቡ በጠቅላላ ሆሳዕና በአርያም። አስቀድሞ ልበ አምላክ ቅዱስ ዳዊት በመዝሙር 18 ቁጥር 26 ላይ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው በማለት የመጣው በአህያይቱና በውርንጫይቱ ላይ የተቀመጠው እግዚአብሔር እንደሆነ አስቀድሞ ንጉሥ ዳዊት በትንቢት ምንጽር ተመልክቶ ያመሰገነውን የተናገረውን ትንቢቱ ጌታችን ኢየሱስ ክርስቶስ ፈጽሟል። በእግዚአብሔር ስም የሚመጣ የተባረከ ነው በማለት ዘምረውለታል፣ አመስግነውታል። በዛን ዘመን የነበሩ ነገስታት ግን ኢየሩሳሌም በመዝሙር ስትደምቅ ክርስቶስ ሲከብር በአህያይቱ ውርንጭላ ላይ ተቀምጦ ሕዝቡ በጠቅላላ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው ብለው ሲያመሰግኑት በዘመኑ የነበሩ ነገስታት ደስ አልተሰኙ። ዛሬም እግዚአብሔር ሲመሰገን ደስ የማይሰኙ ማህሌቱ ረበሸን፣ የቅዳሴው ድምጽ መስማት አንፈልግም፣ ተረበሽን የሚሉ ተረፋ አይሁድ በዘመናችንም ነገስታት አይጠፉ። በዚህ ጊዜ ህዝቡ ጸጥ እንዲል ሲያደርጓቸው ክርስቶስ እንዲህ አላቸው፣ እነዚህ ሰዎች ጸጥ ቢሉ በእናቶቻቸው ጀርባ ላይ ያሉ ሕፃናት ሆሳዕና በአርያም እያሉ ያመሰግናሉ አላቸው። አስቀድሞ ንጉሥ ዳዊት በመዝሙር 8 ቁጥር 2 ላይ ከሚጠቡና ከሕፃናት አፍ ምስጋናህን አዘጋጀ ብሎ የተናገረውን ትንቢት ተፈጸመ። በእናቶቻቸው ጀርባ ላይ የነበሩ ሕፃናት ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው አሉ። እነሱም ጸጥ እንዲሉ ሲያደርጓቸው ክርስቶስ እንዲህ አለ፣ እነዚህ ጸጥ ቢሉ የቢታንያ ድንጋይ አንደበት አውጥተው ሆሳዕና በአርያም እያሉ ያመሰግኑኛል አለ። አንድም ድንጋይም ቢሆን የሱ ፍጥረት ነው። አህያ አንደበት አውጥታ በብሉይ ኪዳን የበለዓምን እብደት እንደገሰጸችና ለመልአኩ ክብር እንደሰጠች ሁሉ የቢታንያ ድንጋይ አንደበት አውጥቶ ያመሰግኑኛል አለ። ድንጋይ ያለው አንድም ድንጋይ ልብ ያላቸው ያላመኑ አሕዛቦች ያመሰግኑኛል፣ ያልተጠሩ ሲጠሩ ያላመኑት ሲያምኑ ያመሰግኑኛል ሲል የቢታንያ ድንጋይ አንደበት አውጥቶ ያመሰግነኛል አለ። ስለዚህ እግዚአብሔር እኛ ጸጥ ብንል እኛ ዝም ብንል የፈጠራቸው ፍጥረታት ያመሰግኑታል። በኪሩቤል ጀርባ ላይ የሚቀመጠው ቅዱሳን መላእክት ያለ እረፍት ቅዱስ 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 እያሉ የሚያመሰግኑት 24ቱ ካህናተ ሰማይ ያለ እረፍት የሚያመሰግኑት የሚያጥኑለት የሚሰግዱለት አምላክ በአህያይቱ ጀርባና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ገብቶ የኢየሩሳሌምን ቤተ መቅደስ 3 ጊዜ ዞረው። ዛሬም ቅድስት ቤተ ክርስቲያናችን ይህንን አብነት በማድረግ በአራቱም አቅጣጫ ከአራቱም ወንጌላውያን ስለ ክርስቶስ በዕለተ ሆሳዕና የተነገረውን በምስባኩ በቅዳሴው በወንጌሉ እያስተማረች በሆሳዕና ዕለት ይህንን የትንቢቱን ቃል ወይም ደግሞ ምስጋናውን ትፈጽማለች። እንደ ቅድስት ቤተ ክርስቲያናችን በዚህ
ቀን በዕለተ ሆሳዕና ኦርቶዶክስ ለሆነ ሁሉ ፍታት የሚፈታውም በዚህ ጊዜ ነው። ምክንያቱም ከሰኞ ጀምሮ የምናስበው 5ቱ ቀን የብሉይ ኪዳን ምሳሌ ነው፣ የጨለማ ምሳሌ ነው፣ የመከራ ምሳሌ ነው። ነቢያት ስለሱ የተናገሩትን ትንቢት የምናስብበት ምሳሌ ስለሆነ በብሉይ ኪዳን ፍታት ስላልነበረ ያንን የብሉይ ኪዳን ምሳሌ በማድረግ ቤተክርስቲያናችን ዕለተ እሁድ ለአማኞቿ በጠቅላላ ፍታት ትፈታለች ማለት ነው። ከሰኞ ጀምሮ ሌላው የክርስቶስ ሕማሙን፣ መከራውን፣ ስቃዩን ለኛ ሲል ከሰማይ መውረዱን፣ መገረፉን፣ ምራቅ እንደተተፋበት፣ እንደተገረፈ፣ እንደተዋረደ አብዝተን ሕማማቱን የምናስብበት ስለሆነ በዕለተ ሆሳዕና ፍታቱን ፈታ ልጆቿን ቅድስት ቤተክርስቲያናችን ታሰናበታለች ማለት ነው። ስለዚህ በሆሳዕና